ራሳችሁን በእንግሊዘኛ ማስተዋወቅ አትችሉም? ዛሬ ደግሞ ከኔ ጋር እነዚህን 5 አረፍተ ነገሮች እንማራለን። በመጀመሪያም ስማችንን My name is ናታን፣ ስሜ ናታን ነው። ስለዚህ ስማችሁን ስታስተዋውቁ My name is ትሉና የራሳችሁን ስም ታስገባላችሁ። እስቲ በሉ አንድ ላይ My name is ስማችሁን ማለት ነው። ሁለተኛው የመጣችሁበትን ሀገር ለማስተዋወቅ I am from Ethiopia. I'm from Ethiopia. እኔ ከኢትዮጵያ ነኝ ትላላችሁ ማለት ነው። እስቲ ከኔ ጋር I'm from ትሉና የራሳችሁን የመጣችሁበትን ሀገር ትጠቅሳላችሁ ማለት ነው። ሌላኛው የምትኖሩበትን ሀገር ለመናገር ለማስተዋወቅ ከፈለጋችሁ ለምሳሌ I live in ትሉና የምትኖሩበትን ሀገር I live in Dubai የምኖረው ዱባይ ውስጥ ነው። ስለዚህ ምን ትላላችሁ? I live in ብላችሁ የራሳችሁን ሀገር ታስገባላችሁ የምትኖሩበትን ማለት ነው። ሌላው ስራችሁን ለማስተዋወቅ ደግሞ ለምሳሌ I am ብላችሁ I'm a teacher ብል እኔ አስተማሪ ነኝ ማለት ነው። ስለዚህ እናንተም I am ብላችሁ a ወይንም an የሚለውን ተጠቅማችሁ ስራችሁን ማስገባት ማለት ነው። ለምሳሌ I'm a student አስተማሪ ነኝ፣ I'm an ኢንጂነር ነኝ ይሆናል ማለት ነው። እዚህ የምትማሩበትንም ደግሞ ትምህርታችሁንም አሁን ምን እየተማራችሁ እንግሊዘኛ ነው። ስለዚህ ምን ትላላችሁ? I'm learning English እንግሊዘኛ እየተማርኩ ነው ትላላችሁ ማለት ነው። ስለዚህ እነዚህን ደግሞ ስናጠቃልል My name is ናታን፣ I'm from Ethiopia, I live in Dubai, I'm a teacher, I'm learning English። እነዚህን 5 አረፍተ ነገሮች ደግሞ በየቀኑ ተለማመዷቸው። ከዜሮ ጀምረው እንግሊዘኛን ለመማር ናት ለርኒንግን ፎሎ ያድርጉ።